ተወዳጁንና በጣም ምርጡን የሆነውን የአረቦችን የሩዝ በሪያኒ አሰራር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የልቤቱ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ በምግብ አሰራር ሩዝ በሪያኒ በቤት ውስጥ እንዴት እንደምሰራ አብረን የምናይ ይሆናል። እስከ መጨረሻው እስከ ቪዲዮ ድረስ አብራችሁን ተከታተሉ። ቀጥታ ወደ ቪዲዮው ልሂድ። ቪዲዮን ስትከታተሉ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ልቤቱን ድጋፋችሁን አሳዩ በማለት ገልጻለሁኝ እና ቀጥታ ወደ ቪዲዮአችን እንሂድ። በመጀመሪያ እኔ ከግማሽ በኋላ ነው መቅረጽ የጀመርኩኝ። አልተመቸኝም ነበር ማለት ረስቸው ነበር። ያኔ ታውቁታላችሁ የሰው ቤት እየቀረጽን እንድንሰራ ስለማይፈልጉ ካዩንም ጥሩ ስለማይሆን በጣም እየተነቀኩ ነው የምሰራውና እዚህ ላይ ብዙ አልዳፈረም። ግን አንድ ቀን እየሰራው እያለ ጋዝ ሲጠፋ ነው ትዝ አለኝና ጋዙ ሲያልቅብኝ አጋጣሚ ለምን እስከዛ ድረስ ቪዲዮ አልቀርጽም ብዬ ነው ለመቅረጽ የወሰንኩት ማለት ነው። በመጀመሪያ አንድ ዶሮ እናዘጋጃለን። ዶሮውን በደንብ አድርገን በሎሚ ወይም በህል ማለት አረቦቹ አቸቶ፣ በእኛ አቸቶ በአረቦቹ ህል ይባላልኝ። በሱ በደንብ አድርጋችሁ ታጥቡታላችሁ ማለት ነው። በሱ ቆንጆ አድርጋችሁ ካጠባችሁ በኋላ ሽታው እስኪለቅ ድረስ ታጥቡታላችሁ። ሌላም ጨው መጨመር ትችላላችሁ። ዶሮ አስተጣጠብ ያኔ ሁላችንም እንትንላለን። በደንብ እሱን ካጠባችሁ በኋላ ስጋውን ካጠባችሁ በኋላ ነጭ ሽንኩርት በደንብ የተፈጨ ወይም በድቅቅ ተብሎ የተከተፈ ነጭ ሽንኩርት፣ ትንሽዬ እርድ፣ ማሳላ ይባላል የአረቦች የሩዝ በሪያኒ ቅመም ነው። ማሳላ ይሉታል በአረበኛ። እሱንና እርጎ ወይም በአረበኛ ዘባዲ እሱን ጨምራችሁ አንድ ላይ ቀላቅላችሁ እንደምታዩት በፎቶ ማለት ነው። ፎቶ ላይ እንደምታዩት እኔ በፎቶ ነው ያስቀመጥኩኝ። ረስቸው ነበር። እሱን ስቀርጽ ደግሞ ከረሰውት በኋላ እንደገና ነው ፎቶ ብቻ ነው ያነሳሁትኝ። አልተመቸኝም ነበር እንትን ለማለት ለመቅረጽና ፎቶን ብቻ ስጨን ያስቀመጥኩላችሁ። እሱን በደንብ አርጋችሁ ታዋህዱታላችሁ ወደ ውስጥ እንዲገባ። መጀመሪያ ላይ የዶሮውን ቆዳ ትገፉታላችሁ ማለት ነው። የዶሮውን ቆዳ ገፋችሁ እንደዛ ቆረጥርጥ አድርጋችሁ እኔ ከአራት ነው የቆረጥኩትኝ። እንደፈለጋችሁ አርጋችሁ መቁረጥ ትችላላችሁ ማለት ነው። እሱን ለ30 ደቂቃ ናይሎን አሽጋችሁ ታስቀምጡታላችሁ። እኔ ስላልተመቸኝና ረስቸው ስለነበር መጀመሪያ ላይ ማለት ነው እንደዛ አድርጌ ነው የምሰራው ሁሌም። ለ30 ደቂቃ አንድ ላይ አዋህዳችሁ ውህዱን ታስቀምጡታላችሁ ማለት ነው። እሱ ከ30 ደቂቃ በኋላ ሽንኩርታችንን በምታዩት መልኩ እኔ አንድ ላይ አድርጌ ቪዲዮ እየፈጠነብኝ ስለሆነ ነው በምታዩት መልኩ ፎቶን እያስቀመጥኩላችሁ ነው። በምታዩት መልኩ ሽንኩርት በትልቅ ድስት በዚህ በምታዩት ድስት ታቁላላላችሁ። የምትከትፉት ሽንኩርቱን 3 ወይም 2 ራስ ትልልቅ አድርጋችሁ በቁመቱ ነው የምትከትፉትኝ። እሱ ቡኒ እስከሚሆን ድረስ ታቁላሉታላችሁ። ከዛ ቀንሳችሁ ታስቀምጣላችሁ ማለት ነው። በኋላ ከላይ ሩዙ ላይ ታረጉታላችሁ። ልክ እንደዚህ በምታዩት መልኩ እንድታረጉት ማለት ነው። ሩዙን ከጨመርን በኋላ ይሄኛውን ሽንኩርቱን ከቀነስን በኋላ እኛ እንደገና ይሄኛውን ቲማቲም እንፈጫለን። የተፈጨውን ቲማቲም ከሽንኩርቱ ላይ ካቁላላን ሽንኩርት ቀንሰን ካስቀመጥነው ላይ ቲማቲሙን እንጨምራለን ማለት ነው። ከሽንኩርቱ ሽንኩርታችንና ቲማቲማችን በደንብ ሲቁላላልን ያ አዋህደን ያስቀመጥነውን ዶሮ አምጥተን እንደዚህ እንጨምረዋለን ማለት ነው። እዚህ ላይ ሲጨምሩት በጣም ቆንጆ ሆኖ እስኪበስል ድረስ በደንብ ስጋውን ታበስሉታላችሁ። ውሃ አትጨምሩም። ውሃ በጭራሽ አትጨምሩ። በደንብ አድርጋችሁ በርጎና በማሳለው እንትን ካላችሁት ካዋህዳችሁት ውሃ ያስፈልግም። ይሄ የምታዩት ውሃ የለውም ማለት ነው። የራሱ ውሃ ነው ይሄ እንደዚህ የሆነው። ውሃ ያስፈልገውም። ይሄ በደንብ ሆኖ ከበሰለ በኋላ እንደምታዩት ሩዛችንን ከላይ ላይ እንጨምረዋለን ማለት ነው። ሩዙን ግማሹን ሩዝ ነው የምንጨምረው፣ ግማሹን ደግሞ በምታዩት መልኩ ስጋውን በሩዝ አብልብሻለሁኝ። ከዛ ሩዝ ካለበስኩት በኋላ ከላይ ላይ እንደምታዩት ይሄ ኩዝበራና ናና የኔ የተፈጨ ነው ያደርኩት። ደርቆ የተፈጨ ነው፣ እርጥብ አልነበረኝም። ኩዝበራና ናና አንድ ላይ አድርገን ከዛ ደግሞ ሽንኩርታችን ቀንሰን ያስቀመጥነው ሽንኩርት እዚህ ላይ እንጨምራለን ማለት ነው። እንደዚህ አድርገን ሩዛችንን በዚህ መልኩ እናዘጋጀዋለን። ማባያ ደግሞ ሰላጣ፣ እርጎ
ኪያር ማለት ነው፣ ይቅርታ ኪያር በዘባዲ እንሰራለን ማለት ነው። እንደዚህ አድርገን ከእንትን ስቲም እናደርገዋለን። እዚህ ጋር ጋዙ ጠፍቶብኝ ስለነበር ነው እኔ ስቲም ካደረግነ በኋላ ይሄን እንደዚህ ካደረግነ በኋላ ለ15 ደቂቃ ወይም ለ20 ደቂቃ እሳትን በትንሽዬ እንቀንሰዋለን። በደንብ አድርገን ከቀነስን በኋላ እንትን እንለዋለን ማለት ነው። ስቲም እናደርገዋለን። እንከድንና አንከፍተውም፣ ስቲም እናደርገዋለን። አሁን ሰላጣችን ደግሞ በዚህ መልኩ እናዘጋጃለን። ሰላጣ የምናዘጋጀው ሰላጣ በነገራችን ላይ የዘባዲ ሰላጣ በጣም የሚጣፍጠው ለሩዝ በሪያኒ በጣም ቆንጆና ጣፋጭ የሩዝ በሪያኒ ነው የምንሰራው። በደንብ አድርገን ሰላጣችንን እናዘጋጃለን ማለት ነው። የሚያስፈልግን ለሰላጣ ኪያር፣ እርጎ፣ ሾያ፣ ትንሽዬ ጨው እና ናና ያስፈልገናል። ናና የእንትን ያለ የተፈጨ ካላችሁ ደረቁ ካላችሁ የደረቁ እርጥብ እንትን ካላችሁ ደግሞ እሱን ድቅቅ አድርጋችሁ ከትፋችሁ መጨመር ትችላላችሁ ማለት ነው። እና እኔ ለመስራት ስላልተመች እንትን ስሰራ እንትን አላልኩኝም። ከሰራሁት በኋላ የኔ ማዳም ነች የዘረገፈችና ለመቅረጽ አልተመቸኝም፣ አልቀረጽኩላችሁም። የቀረጽኩላችሁ እኔ የበለውባትን ምግቤን ብቻ ነው ማለት ነው። እና በዚህ መልኩ መስራት ትችላላችሁ። ቪዲዮ ሩዝ በሪያኒ ምንም የሚያስፈልግ በዚህ መልኩ አድርጋችሁ መስራት ትችላላችሁ። ሩዝ በሪያኒ አሰራር በጣም ቀላል ነው። እስከምንሞክረው ድረስ ከባድ ይመስለናል፣ ነገር ግን በጣም ቀላል ስለሆነ በዚህ መልኩ ስሩላችኋለሁ። እኔ ቪዲዮና ድምጤ እኩል አልሄደም፣ ግን በፎቶ አስቀምጥላችኋለሁ። መልካም ጊዜ